ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል? የባህር ላይ ሲኦል የተባለችው ዩኤስኤስ አብርሃም ሊንከን ምንድን ነች? ከዚች የባህር ላይ ሲኦል ጀርባ ያሉ የተለያዩ እውነታዎችን የምናይ ይሆናል። እስከ ዝግጅቱ ፍጻሜ አብራችሁ እንድቆዩ እጋብዛለሁ። አብረን እንቆ በዓለም ውቅያኖሶች ላይ የሚንሳፈፍ ግዙፍ ከተማም የሰማይ ላይ ንስሮች በሆዱ የያዘ የብረት ምሽግ እና የጠላቶቿን መርበትበት ምክንያት የሆነችው ዩኤስኤስ አብርሃም ሊንከን ወይም ሲቪኤን 72 ይህ መርከብ ዝም ብላ የጦር መርከብ አይደለችም፣ የአሜሪካ የጡንቻ ማሳያ እንጂ። ዛሬ ደግሞ በዓለም አቀፍ ትኩረት ማዕከል ሆናለች። በተለይም በመካከለኛው ምስራቅ ከኢራን ጋር ያለውን ውጥረት በጨመረበት በዚህ ወቅት አብርሃም ሊንከን ወደ ቀይ ባህርና ወደ ፋርስ ባህረ ሰላጤ ስትቃረብ የሰላም ወይስ የጦርነት ምልክት ነች? እስከ መጨረሻ አብራችሁን ቆዩ። የዚህን ጥያቄ ምላሽ የምናገኝ ይሆናል። ይህች መርከብ ለመሆኑ ምን አይነት ቴክኖሎጂዎችን እና ምን አይነት የቴክኖሎጂ ድንቅ ስራዎችን ይዛለች? ይህች መርከብ በቁመቷ የኤፍል ታወርን ትበልጣለች። ቁመቷ 332 ሜትር ሲሆን 100,000 ቶን ብረት በውሃ ላይ እንዲንሳፈፍ ተደርጓል። 2 የኒኩሌር ሪአክተሮች ስላሏት ለ25 ዓመታት ያህል ነዳጅ ሳትሞላ መጓዝ ትችላለች። ፍጥነቷም በሰዓት ከ56 ኪሎ ሜትር በላይ ነው። ከ5,000 በላይ መርከበኞች ወታደሮች ይኖሩባታል። የራሷ ሆስፒታል፣ ቴሌቪዥን ጣቢያ እና በቀን 20,000 ምግቦች የሚያዘጋጅ ማብሰያ አላት። የአብርሃም ሊንከን እውነተኛ መርዝ ያለው በጀርባዋ ላይ በጫነቻቸው አውሮፕላኖች ነው። ከ90 በላይ አውሮፕላኖች፣ ሄሊኮፕተሮች ትይዛለች። በራዳር የማይታዩ የዓለማችን ዘመናዊ የጦር ጀቶች እንዲሁም ለጠላት መከላከያ የማይበገሩ ገዳይ ንስሮች እንዲሁም የሰማይ ላይ አይን ጠላት ከመነሳቱ በፊት የምታውቅበት ራዳር ይዛለች። አሁን ወደ ዋናው ጉዳይ እንምጣ። አሜሪካ ይህችን መርከብ ወደ መካከለኛው ምስራቅ ስትልክ መልእክቱ ግልጽ ነው። ለኢራን ማስጠንቀቂያ። ኢራን በለቀቀቻቸው ድሮኖች፣ ሚሳኤሎች ቀጠናውን ስታውክ አብርሃም ሊንከን እንደ ግዙፍ ጋሻ ትቆማለች። የመርከቧ መገኘት ብቻ ሳይሆን የኢራን የባህር ኃይል እንቅስቃሴም ይገታል። መርከቧ ራሷን ከሚሳኤል የምትከላከልባቸው የተለያዩ በሰከንድ በሺዎች የሚቆጠሩ ጥይቶችን የሚተኩሱ መሳሪያዎች አሏት። ኢራን ሆርሙዝ የባህር በርን ለመዝጋት ብታስብ አብርሃም ሊንከን በደቂቃዎች ውስጥ የአየር የበላይነትን በመያዝ የኢራንን የጦር ሰፈር አመድ የማድረግ አቅም አላት። በአጭሩ ዩኤስኤስ አብርሃም ሊንከን የአንድ ሀገር ሉዓላዊነት ምልክት ብቻ ሳትሆን የዓለም ፖለቲካ የምትቀይር ተንሳፋፊ የጦር አውድማ ነች። በኢራንና በአሜሪካ መከላከያ ያለው ፉክክር ወዴት ያመራ ይሆን? ይህች መርከብ ጦርነት ትከላከላለች ወይስ ትቀሰቅሳለች? የእናንተን አስተያየት ምንድን ነው? ከታች በኮሜንት መስጫው ላይ አሳውቁኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ አጓጊ ርዕስ እስከምንገናኝ ሰላም እንቆይ።